ውዶች ደህና ናችሁ? እንዴት ናችሁ? እግዚአብሔር ይመስገን ነው። አብረን ቁርስ እንስራ። ዛራ ምንድነው? የአበሻ ጎመን ምንድነው የሚባለው? እንደዚህ አሰሙሉም በኋላ ያሳያችኋለሁ። ግን እንደዚህ አበባ ጎመን ማለት ነው። ከዛ እዚህ ጋር ደግሞ ፉል እየሰራውኝ ነው። ፉል ማለት ባቂላ ማለት ነው። ተቀቅሎ የተቀመጠውን እንደዚህ ሙሉ አሰራር ደግሞ ሌላ ጊዜ ያሳያችኋለሁ ማለት ነው። ይሄ ደግሞ በድንጃን ይባላል። በድንጃን መጀመሪያ ጠበስኩኝ። ትናንሽ አርጌ ሽንኩርት ከታተፍኩ፣ ትንሽ ሽንኩርት፣ ቃሪያ እና ነጭ ሽንኩርት ከዝንጅብል ጋር ማለት ነው። እንደዚህ አረኩኝ። አቁላላው ሳልሳ ጨመርኩኝ። ግማሽ ቲማቲም እንደዚህ አረኩኝ ማለት ነው። እዚህ ጋርም ደግሞ ልክ እንደዛ ቲማቲም፣ ሽንኩርት፣ ቃሪያና ነጭ ሽንኩርት ከዛ ቅመም ደግሞ ኤርድ፣ ከሞን፣ ክዝበራ ማለት ድንብላል በእኛ ማለት ነው እና ቆንደ በርበሬ እንደዛ አረኩኝ ማለት ነው። አብረን እንስራ። ይሄን ለብነን ከዛ እዚህ ላይ እንደዚህ ሳህን ላይ አረጋለሁ። እንደዚህ አረኩኝ። እንደዚህ ከዛ እንደዚህ አርጋ ጨርሻለሁ። አሁን እዚህ እጨምራለሁ ማለት ነው። ዛራ አበሻ ጎመን ይሄ ደግሞ ለበንጃን እንደዚህ አራኩኝ ነገር እንዳይቃጠልብኝ እንትኑ ላይ አርጌ ማለት ነው። እንደዚህ አርጌ ለብሬት ከደረገዋለሁ። እንደዚህ ተዘጋጅቷል። አሁን በድንጃን አረጋዋለሁ። እንደዚህ ቻርክ ያለው ዋው ያሚ። ከዛ ሮማንስ እንጨምርበታለን። እዚህ ጋር እንደዚህ አድርገን ሸክላ ያሚ ለበናት ሰርታችሁ ብሎ እሺ። እንደዚህ ሮማንስ እንደዚህ ደርሳለች። ከዛ ደብስ ሮማንና ጤንያ ጨምራለሁ። እንደዚህ አርጌ እንደዚህ አረኩኝ። ይመስላል የቁርሳችን ዛሬ ይሄን ይመስላል። ሙሉ አሰራር በኋላ አሳያችሁ፣ ሌላ ጊዜ አሳያችኋለሁ። አመሰግናለሁ። አበረታቱኝ።